Hello everyone, welcome to English with Adno video channel lesson. Before we start today's lesson, let's revise the previous lesson about what you have learned before. You have learned transitive and intransitive, action and linking, and helping and main verb. You have learned this about verbs. Still now, you are learning what? Verbs, about verbs. We haven't finished yet. እስካሁን አልጨረስንም። verbs ገና ነው። Modal auxiliary. Today's lesson is about modal auxiliary verbs. What is the difference between modal auxiliary verbs and auxiliary verbs? auxiliary verbs ስንልና modal auxiliary verbs ስንል ልዩነታቸው ምንድን ነው? auxiliary verbs helping verbs እንዳለፈው እንዳስረዳኋችሁ ሴንተንስ የሚመሰርቱ ኮሽን ጥያቄ የምንመሰርትባቸው ኔጌቲቭ ስቴትመንት ፓሲቭ ፎርምስ የምንሰራባቸው ነው ብዬ ነው የገለጽኩላችሁ ባለፈው። ሞዳል ኦክሲለሪ ቨርብስ ስንል ግን ትንሽ ለየት ይላሉ። ከኦክሲለሪ ቨርቦቹ ለየት የሚሉበት እዚህ እናያለን። ሞዳል ኦክሲለሪ ቨርብስ አር ሄልፒንግ ቨርብስ ዘ አር እነማን ናቸው? ሄልፒንግ ቨርብስ ናቸው። በቃ ሄልፒንግ ቨርብስ ሆነው ግን ከሄልፒንግ ቨርብስ የሚለዩበት አንድ የራሳቸው መገለጫ አላቸው። ካን ኤንድ ኩድ፣ ሜይ ኤንድ ማይት፣ መስት ኤንድ ሃቭ ቱ፣ ሾው፣ ሹድ፣ ኦት ቱ ኤንድ ሃድ ቤተር፣ ዩዝድ ቱ፣ ሻል ኤንድ ዌል፣ ሻል ኤንድ ዊል ነው። እዚህ ላይ ቴኬር አይን አስገቡባት። ሻል ኤንድ ዊል ዊል ሹድ ኤንድ ውድ እነዚህ ናቸው። ግን ዘሀብ ዘይ ኦን ሚኒንግ የራሳቸው ትርጉም አላቸው። ሞዳል ኦክሲለሪ ቨርብ ስንጠቀም ምን አላቸው? የራሳቸው ትርጉም አላቸው። ካንና መስት አንድ አይነት ትርጉም የላቸው። ካንና መይ አንድ አይነት ትርጉም የላቸው። የራሳቸው ትርጉም አላቸው። ሹድንም ስንወስድ ሃድ ቤተርም እንደዛ የራሳቸው ትርጉም ሲኖር ያን ተጠቅመን በስፒኪንግም ሆነ በራይቲንግ ጊዜ እንጠቀምባቸዋለን ማለት ነው። ስለዚህ ሞዳል ኦክሲለሪ ቨርብስ የምንላቸው ዘ ሜይን ዘ ሞስት ኮመን ብዙ ጊዜ የምንጠቀምባቸው እነኚህ ናቸው። ሌሎች አሉ፣ እነ ኒድ አሉ፣ ዴር አለ። እዚህ ውስጥ አላስገባኋቸውም። ግን ሞስትሊ በእናንተ የክፍል ደረጃ የሚመጥን ሁልጊዜ አብዛኛው ሰው የሚጠቀምባቸው እነዚህ እዚህ 7 የጠቀስኳቸው ነው። ስለ እነዚህ ነው የምናወራው። አሁን ካና ኩድ አንድ ቪዲዮ ለሰን ትማራላችሁ። 7 ቪዲዮ ያስፈልገናል ማለት ነው ሞዳል ኦክሲለሪ ቨርብስ ለመማር። ስለዚህ ዛሬ ካንና ኩድ ነው የምናየው። ስለ ካንና ኩድ። ካን ኤንድ ኩድ። Can is used to express ability, asking permission and possibility. Can ምንን ይገልጻል? ability ማለት ችሎታ ማለት ችሎታን ይገልጽልናል። ፐርሚሽን ፍቃድ ለመጠየቅ ወይም ለመስጠት እንጠቀምበታለን። ፖሲቢሊቲ ወደፊት ሊፈጸም ስለሚገባ ወደፊት ሊሆን ስለሚሆን ነገር እንገልጽበታለን። 3 ነገሮች ኤቢሊቲ፣ አስኪንግ ፐርሚሽን፣ ፖሲቢሊቲ። ከአምስተኛ ክፍል ጀምሮ አለ። ይሄ ከአምስተኛ ክፍል ጀምሮ ሞዳል ኦክሲለሪ ቨርብስ አለ በሰፊው። 5ኛ እና 6ኛ ክፍል በሰፊው አለ። ስለዚህ በደንብ እኔን ካዳመጣችሁኝ እዚህ ላይ ሊገባችሁ ይችላል።
ስለዚህ ካን ምንን ይገልጻል አልኳችሁ? ኤቢሊቲ፣ አስኪንግ ፐርሚሽን፣ ፖሲቢሊቲ። ኤቢሊቲ ችሎታን መግለጽ ነው። አስኪንግ ፐርሚሽን ፈቃድን፣ ፖሲቢሊቲ መሆን ሊሆን የሚችል ነገር ወደፊት ሊፈጸም የሚችል ነገሮችን ለመግለጽ እንጠቀማል። በየትኛው ቴንስ? በሲምፕል ፕሬዘንት ቴንስ እና በፊውቸር ቴንስ። ሲምፕል ፊውቸር ቴንስን ተጠቅመ የአሁን ጊዜ፣ ፊውቸር ደግሞ የወደፊት የአሁን ጊዜን መግለጽ ይችላል፣ የወደፊት ጊዜን መግለጽ ይችላል። ማን? ካን። እሺ ሌትስ ሲ ዘ ኤግዛምፕል ኤኒዌይ። ኤግዛምፕሉን ስታዩ የበለጠ ይገባቸዋል ማለት ነው። አይ ካን ስዊም። ስዊም ማለት መዋኘት ማለት ነው። እኔ ዋና እችላለሁ ማለት ነው። መዋኘት እችላለሁ ኤቢሊቲ ነው፣ ችሎታን ነው የሚገልጸው። እዚህ ካን አይ ኦፕን ዘ ዊንዶ፣ ካን አይ ኦፕን ዘ ዊንዶ። እዚሽ ጋር ኮስችን ማርክ አለች። ፐርሚሽን ነው ወይ? ፐርሚሽን ነው። ኢት ካን ሬን ቱዴይ። ፖሲቢሊቲ ዛሬ ሊዘንብ ይችላል። ዛሬ ሊዘንብ መሆንን ነው የሚገልጸው። ወደፊት የሚፈጸምን ነገር ነው የሚገልጸው። እዚህ ላይ ካንን ስንጠቀም ካንና ኩድ ፖሲቢሊቲን ይገልጻሉ። እዚህ ሰርተኒቲ ነው። 90% ሊሆን የሚችል ካንን ስንጠቀም 90% ሊሆን የሚችል አዘ ጄኔራል ነው የምንጠቀመው። ኩድን ደግሞ አዘ ስፔሲፊክ ሁኔታ ነው። ነገር ግን አንሰርተኒቲ ነው። ሊሆንም ላይሆንም ሊፈጸምም ላይፈጸምም ይችላል ወደሚለው ነው የምንመጣው በኋላ ኩድ ስንመጣ። ስለዚህ አይ ካን ስዊም የሚለው ኤቢሊቲ ነው። ካን ኦፕን ዘ ዊንዶ ፐርሚሽን፣ አስኪንግ ፐርሚሽን ነው። ኢት ካን ሬን ቱዴይ ፖሲቢሊቲ፣ ሰርተኒቲ ፖሲቢሊቲ ሊሆን የሚችል ማለት ነው። ኢት ኢዝ ፖሲብል እንደማለት ነው። ወደ ኩድ እንምጣ። ኩድ ኢዝ ዘ ፓስት ቴንስ ኦፍ ካን። ኩድ ፓስት ቴንስ ነው። የማን? የካን። ካን ኩድ። ስለዚህ it is used to express past ability, asking polite permission, possibility. ልክ እንደ ካን ኩድም ይገልጻል። ግን ልዩነታቸው ኩድ ብዙ ጊዜ የሚያገለግለው ፓስት ኤቢሊቲን ይገልጻል። ሞር ፖላይት አስኪንግ ፐርሚሽን እንጠቀምበታለን። ያ ነው ከካን ይልቅ ሞር ፖላይቱ ማን ነው? ኩድ ነው። ኩድን ብንጠቀም ለሞር ፖላይት ጥሩ ነው ለማለት ነው። አስኪንግ ፖላይት ፐርሚሽን ይላል። ፖሲቢሊቲንም ይገልጻል ማለት ነው። ኤግዛምፕል እንጠቀም እንይ። አይ ኩድ ስዊም ዌን አይ ዋዝ ያንግ። ፓስት ኤቢሊቲ። ኩድ አይ ኦፕን ዘ ዊንዶ? አስክ ፖላይት ፐርሚሽን። ሞር ፖላይት በሚሆንበት ጊዜ ኩድን ነው የምንጠቀመው ከካን ይልቅ። እሺ ኢት ኩድ ሬን ቱዴይ። እዚህ ላይ ካንን ሬን ቱዴይ ብያለሁ። የሁለቱ ልዩነት ማለት ነው። ይሄ አንሰርቲኒቲ ነው፣ ይሄ ሰርቲኒቲ ነው። ሰርቲኒቲ ሊሆን ሊፈጸም ይችላል እንደማለት 90% እስከ 100። ይሄ ግን ሀፍ ነው። የመሆን ችሎታው ሀፍ ፖሲቢሊቲ ነው። ኩድን ስንጠቀም ብዙም የተረጋገጠ አይደለም። ካን ስንጠቀም ግን የተረጋገጠ ነው ማለት ነው። አብዛኛው የተረጋገጠ ነው። ስለዚህ ካንም ሆነ ኩድ ኤቢሊቲ፣ አስኪንግ ፐርሚሽን፣ ፖሲቢሊቲን ይገልጻሉ። ሁለቱ ግን ልዩነታቸው የካን ፕሬዘንት እና ፊውቸርን እንጠቀምበታለን። የኩድ ደግሞ በአብዛኛው ፓስት ኤቢሊቲን መግለጽ እንችላለን። ሞር ፖላይት ፐርሚሽን፣ አስኪንግ ፐርሚሽንን መጠቀም እንችላለን፣ ወይም ጊቪንግ ፐርሚሽን መጠቀም እንችላለን ማለት ነው። ይሄ ነው ይዞታቸው ማነው የካን እና የኩድ ጥቅም። ስለዚህ ካን እና ኩድ ጠቀሜታቸው ይሄን ይመስላል። ኤቢሊቲን ይገልጻሉ፣ ችሎታን።
ፐርሚሽን ፍቃድ መጠየቅ ወይም መስጠትን ይገልጻሉ። ፖሲቢሊቲ ወደፊት ሊሆን የሚችል ነገር ሊፈጸም የሚችል ነገር ተጠቅመን እንገልጽባቸዋለን ማለት ነው። በስፒኪንግም ሆነ በራይቲንግ ጊዜ እንጠቀምባቸዋለን ማለት ነው። ስለዚህ የካንና የኩድ ጠቀሜታ ይሄ ከሆነ ወደ ኤክሰርሳይዝ እንምጣስ። ኤክሰርሳይዝ ፊል ኢን ዘ ብላንክ ስፔስ ዊዝ ካን ኦር ኩድ ኦር ካን ኦር ኩድንት ካንን ትጠቀማላችሁ። ኩድ ኦር ካንት አስፈላጊ ከሆነበት ቦታ ላይ ዳሽ ላይ ኔጌቲቭንም መጠቀም እንደምንችል ለማሳየት ነው። አይ ዳሽ ራይድ ኤ ባይስክል ዌን አይ ዋዝ ያንግ። አይ ዳሽ ራይድ ኤ ባይስክል ዌን አይ ዋዝ ያንግ ካልኩኝ I could ride a bicycle. I could ride a bicycle when I was young. ወጣት እያለሁ ሳይክል መንዳት እችል ነበር። አሁን ግን አልችልም እንደማለት ነው። ወይም I couldn't ሊሆን ይችላል መልሱ። I couldn't ride a bicycle when I was young. ያኔ አልችልም ነበር ማለትም ይቻላል። እዚህ አረፍተ ነገር ሁለቱንም መጠቀም ይቻላል፣ በኔጌቲቭም በፖዘቲቭ። ግን መልሳችን ምንድን ነው? ወይ ኩድን ወይ ኩድ ነው መልሱ። ሺ ዳሽ ፕሌይ ዘ ጊታር ዌል። ሺ ዳሽ ፕሌይ ዘ ጊታር ዌል። ይሄ ፕሬዘንት ነው። ሺ ካን ወይም ሺ ካንት ፕሌይ ዘ ጊታር ዌል ማለት ይቻላል። አትጫወትም ወይም መጫወት ትችላለች ማለት እንችላለን። ወይም ካንን ወይም ካንትን መጠቀም ይቻላል። ስሪ ዩ ዳሽ ሄልፕ ሚ ቱ ሊፍት ዚስ። አሁን ሁለቱ ካን ወይም ኩድን መጠቀም ይቻላል። ካን ዩ ፖላይት ሞር ፖላይት ከሆነ ኩድን መጠቀም ትችላላችሁ። ካን ሞር ፖላይት ካልሆነ ካንን መጠቀም ትችላላችሁ። በሶስተኛው ዌን ሂ ዋዝ ያንግ ሂ ዳሽ ራን ቬሪ ፋስት። ሂ ኩድንት ማለትም ይቻላል፣ ሂ ኩድ ማለትም ይቻላል። ኔጌቲቭ ወይም አልተጫወተም ወይም ይጫወት ነበር ለማለት ወይም በኔጌቲቭ መስራት ይቻላል ወይም በፖዚቲቭ መስራት ይቻላል። ሶሪ እዚህ ላይ የምንመልሰው አንድ ነው፣ ሁለቱን አይደለም። ሶሪ አይ ኩድንት ካም ቱ ዘ ፓርቲ የስተርዴይ ፎር ነምበር 5። ሶሪ ብያለሁ፣ ትናንትና መምጣት አልቻልኩም፣ ፓርቲ ውስጥ መምጣት አልቻልኩም። ይቅርታ እየጠየቁ ነው ማለት ነው። መምጣት አልቻልኩም ማለት ነው። ሶሪ ተብሎ አይ ኩድ አይባልም። እሺ ዘይ ዳሽ ስፒክ 3 ላንጉጅስ ፍሉንትሊ። ዘይ ዳሽ አሁን ሁለት መልስ ሊሆን ይችላል። ዘይ ካንት ስፒክ 3 ላንጉጅስ ፍሉንትሊ ኦር ዘይ ካን ስፒክ 3 ላንጉጅ ፍሉንትሊ ሊሆን ይችላል። ኔጌቲቭም ሊወስድ ይችላል፣ ፖዚቲቭም ሊወስድ ይችላል ማለት ነው። ዊ ዳሽ ጎ ዘ ሲኒማ ቱናይት ኢፍ ዩ አር ፍሪ። We can go to the cinema tonight if you are free. If you are ኮንዲሽኑ ሲቹዌሽኑ ፍሪ ከሆነ መሄድ እንችላለን ማለት ነው እንጂ መሄድ አንችልም ማለት አይደለም። ስለዚህ እዚህ ላይ ካንን መጠቀም ይቻላል። ካንትን አትጠቀሙ። ካንትን አይደለም ካንን ነው መጠቀም ይችላል። ካን አረፍተ ነገሩ የሚመራን ካን እንድንጠቀም ነው። እደግመዋለሁ ጥያቄዎቹን እዚህ ጋር አይ ካን ራይድ ኤ ባይስክል ዌን አይ ዋዝ ያንግ ማነው
I could ride a bicycle when I was young. ወጣት በነበርኩበት ሰዓት ሳይክል መጋለብ እችል ነበር ነው። ግን I couldn't ride a bicycle when I was young. ወጣት እያለው ሳይክል አልጋልብም። አሁን ግን እየጋለበ ነው ማለት ነው ይሄ ሰውዬ። ስለዚህ ሁለቱም ወይ ኩድንት ኔጌቲቭ ወይ በፖዚቲቭ እንጠቀማለን ማለት ነው። she dash play the guitar well. she can't ማለት እንችላለን። she ፕሬዘንት ነው የምንጠቀመው። she can't play the guitar well ማለት እንችላለን። ወይ either the negative or the positive መጠቀም እንችላለን ማለት ነው። ነምበር 3 could or can እዚህ ላይ can could you help me to lift the ማለት ይቻላል። ፖላይት ሞር ፖላይት ካደረጋችሁ ካንንም መጠቀም ይችላል። ሞር ፖላይት ካልሆነ can you help me to lift this box ማለት ይቻላል። when he was young he dash ran very fast. he couldn't ማለትም ይቻላል። he could fastም ሊሆን ይችላል። አይሮጥም ነበር ካልኩኝ አሁን እየሮጠ ነው ማለት ነው። ይሮጥ ነበር ካልኩኝ ደግሞ አሁን እየሮጠ አይደለም ማለት ነው። ይሄ ነው ትርጉሙ። ሶሪ ይሄ አንድ ብቻ ነው የምትወስዱ። ሶሪ I couldn't come to the party yesterday. ትናንት መምጣት አልቻልኩም እንደማለት ነው። አንድ ብቻ ነው። ኔጌቲቭ ፎርም ነው ያለው። they dash speak 3 languages fluently. they can't ማለት ይቻላል። they can't speak 3 languages fluently ማለት ይቻላል። ኔጌቲቭ አሁን እዚህ ያመጣሁልን ኔጌቲቭ መጠቀም እንችላለን፣ ፖዚቲቭ መጠቀም እንችላለን። ኤቢሊቲን ለመግለጽ ፖሲቢሊቲን ለመግለጽ እንጠቀማለን። በፖዚቲቭ እዚህ ላይ አንድ ነው። we can go the cinema tonight. ማታ ሲኒማ ለማየት እንሄዳለን። ምን ከሆነ if you are free አንተ ፍሪ ከሆንክ እንሄዳለን ነው። ስለዚህ if you are free ከሆነ ካን ነው እዚህ ላይ የምንጠቀመው፣ ካንት አይደለም። ይሄን ይመስላል የዛሬ ትምህርታችን። ስለዚህ ስለ ካን እና ስለ ኩድ ልዩነታቸውን አይታቸዋል፣ አጠቃቀማቸው አይታቸዋል። ኤቢሊቲን፣ አስኪንግ ፐርሚሽንን፣ ፖሲቢሊቲን ይገልጻሉ። ኩድ የፓስት ኃላፊ ነው። ይሄን እንዳትዘነጉ። ደጋግማችሁ ቪዲዮን አዳምጡ። ስታዳምጡ ትምህርቱ ይገባችኋል። ኤክሰርሳይስንም ደጋግማችሁ ስሩ። ከዚህ ሌላ ደግሞ መጽሐፋችሁ በተለይ 5ኛ ክፍል ላይ ያለ 6ኛ ክፍል ላይ ያለ እነዚህ ካንና ኩድ የሚገልጽ 5ም 6ም ስላለ ያን መጽሐፍ በደንብ እዩት። እዚህ ላይ የዛሬን ትምህርት እንጨርሳለን። ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትዘነጉ። See you until we meet the next video lesson. Bye bye.